ሰላም 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 ውድና የተከበራችሁ የኛ ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ ያለው። እናንተም በያላችሁበት ሁሉ ሰላማችሁ ደህንነታችሁ ብዝት ይበል። እንግዲህ ዛሬ ቤተሰብ በሰው ቤት መጥቻለሁኝ። እንደነበር የሚባለው ማለት ሰሞኑ እየተፈጠረ ያለውን ነገር ሁላችንም እያየን ነው። በተለይ ደግሞ ታዲ እያደረገ ያለውን ነገርና ሰው በሰላም እየኖረ የሰውን ሰላም መንሳት ማለት በጣም የሚያስጠላና መደረግ የሌለበት ነገር ነው። ያንን ነገር ደግሞ እኔ በመቃወሜ እኔንም የምትቃወሙ ሰዎች አላችሁና እንዴት እንደተረዳችሁት አላቅም። አሁን ዋና ሀሳቤ ምንድነው እናንተን እንደዚህ ለማለት ሳይሆን ሰሞኑን ታዲ እያደረገ ያለውን ነገር አይታችኋል ማለት የአብርሽን ህይወት የምሬን ነው የምላችሁ። የአብርሽን ህይወት በቃ አሁን ካለበት ሌቭል ወደ አልሆነ ደረጃ የሚከት ነገር ነው እጁ ላይ ያለው። እኔ እንዳየሁትኝ ከሆነ እናንተም ብታዩት እርግጠኛ ነኝ በጣም የሚደብር ነገር ነው እና ደግሞ ያ ነገር መጥፋት አለበት ባይነኝ እኔ። ምክንያቱም የዛም ፋይል ባለቤት አብርሽ ነው ወይ ፋይሉ እሱ ጋር መሆን አለበት፣ ካለበለዚያ ደግሞ ይሄ ፋይል መጥፋት አለበት ግዴታ። ምክንያቱም የሱን ህይወት ወደ አልሆነ መስመር ነው የሚከተው የሱን የሄርሜላን የሩታንና የልጃቸውንም ጭምርና አንዲት ፋይል የዚህን ሁሉ ሰው ህይወት የምታመሰቃቀልና የምታበላሽ ከሆነ እኔ ታዲ ጋር የሚቆይበት ምንም አይነት ምክንያት አለ ብዬ አላምንም። እና ያንን ነገር ደግሞ ታዲ ሊሰማኝም በስነ ስርዓት ሊያዋራኝም ፍቃደኛ አይደለም። ግን ደግሞ ዛሬም ላግኝሽ ብሎኝ ነው ወደ እናንተ የመጣሁት። ግን አዲስ ነገር ካለ ሲቀጥል ደግሞ እኔ ማንኛውም ሰው በማንም ምክንያት እንዲጎዳ ስለማልፈልግ ዋና ሀሳቤ ይሄም ስለሆነ ነው ዛሬም በድጋሚ ወደ እናንተ የመጣሁትኝና ፋሚሊ እስኪ ሀሳባችሁን እናንተም አጋሩን። ማለት ይሄ ልጅ ትክክል ነው እያደረገ ያለው? በሱ አመለካከት እኔ ትክክል ነው ብዬ ፈጽሞ አላስብም። እያደረገ ያለው ነገር በጣም ነው የሚያስጠላውም። ምክንያቱም እዚች ጋር እነሱ ምን አይነት ሌቭል ላይ እንዳሉ እያየን ነው። በጣም ሰላም ናቸው። ከዛን አልፎ ተርፎም በመኪና ስጦታ፣ በወርቁ ስጦታ፣ ሰሞኑ እየተደረጉ ባሉ ነገሮች ሁሉ ደስተኛ የሆናችሁ ሰዎች እኔም ያ ነገር ነው እኔ ጋር ያለውና ይሄ ደግሞ ደስታ እንዲጠፋ እንዲደበዝዝ አልፈልግም። ያላቸው ፍቅር፣ አክብሮት ያላቸው ነገር እውነት በጣም ከበፊቱ የበለጠ እኔ እንግዲህ ኦዲየንሶች ታቁታላችሁ ብዬ ነው ማስበውና ከዛና አንፃር ከበፊቱ የበለጠ ጥሩ ሁኔታ ላይ ስለሆኑ አሁን ደግሞ በመሀል የሆነ ነገር ይዞ መጥቶ እነሱ መበጥበጥ ማለት በጣም የሚያስጠላም የሚደብርም ነገር ነው። እኔም ለማስቆም እየሞከርኩኝ ያለሁት ያንን ነገር ነው ከተረዳችሁኝ እኔን ማለት ነውና ታዲ እያደረገ ያለው ነገር በጣም ነው የደበረኝ ለራሴ አንድ እሱን እንደሚያውቀው ሰው። ሲቀጥል ደግሞ አንድ ደግሞ የአብርሽና የሩታን ሰላም ለሚፈልግ ሰው ይሄንን ነገር የትኛውም ሰው ያስቆመዋል ብዬ አስባለሁኝና እኔም እያደረኩ ያለሁት ያንን ነው። ሲቀጥል ደግሞ ሄርሜላ የተደበቀ ፋይል የሆነ ነገር የሚባለውን ነገር በእኛ ብቻ ሳይሆን ብሩክና አቤል አይታችኋል ትላንትና በሰሩት ቪዲዮና የሕክምና ውጤቷ ምን እንደሆነ ታዲም ጋር ያለው ፋይል እሱ ነው፣ እነሱም ጋር ያለው ፋይል እሱ ነው። ፋሚሊ ጋር ሊወጣ አልቻለም ማለት ወደ እናንተ ሊመጣ አልቻለም። እኔ አብርሽም ያውቃል ብዬ አላስብምና ይሄ በጣም የሚያስጠላ ነገር ነው። በቃ መሆን ካለበት በስነ ስርዓት ራሱ ሆኖ ከሆነ እንደዚህ በዚህ ደረጃ አይደለም መሆን ያለበት። የሆነ ሰውን ህይወት እየበጠበጠ የሆነ መስመር መያዝ የለበትም። ምክንያቱም ሄርሜላም የራሷን ህይወት መኖር አለባት፣ አብርሃምም እዚች ጋር ከሚስቱ ጋር የራሱን ህይወት መኖር አለበትና ታዲ ደግሞ በዛም መንገድ እኔ ባለፈው እንዳለው እሱ ማለት ነው እኔ አብርሽ ምን አይነት ሰው እንደሆነ ለምን አይነት ሰው ስትከራከሪ እንደነበረ ምን አይነት ሰውን አፈቀርኩ እያልሽ እንደነበረ እንዳለኝ እኔ ያ ነገር ጠፍቶኝ አይደለም ፋሚሊ ባለፈው ለእናንተ ብያችኋለሁ። ይቅርታም ጠይቄያለሁ ተመልሻለሁም። እኔ ላይ የደረሰው ነገር ደግሞ ለኔ ለመማር በቂ ነው በጣም ማለት ነውና የሌላ ሰው ንግግርም የሌላ ሰው ነገርም አያስፈልገኝም እኔን እና ቤተሰብ ሄርሜላም ያ ነገር ነው አሁን ህይወቷ ላይ እየተከሰተ ያለው። የሷ ደግሞ የምርም ከኔ ብሶ ምስቅልቅሏ ወጥቷል እንዳያችሁት። እና ደግሞ ይሄ የሕክምና ውጤት የያዘው መረጃ ታዲም ጋር እነ ብሩክም ጋር አቤልም ጋር አይደለም መቅረት ያለበት። ይሄ ፋይል የአብርሽ እስከሆነ ድረስ አብርሽ ጋር፣ የሄርሜላ ደግሞ ሄርሜላ ጋር ነው መሆን ያለበት። የማናቸውንም ህይወት መጥቶ መበጥበጥ የለበትም ባይነኝ ነኝ። ከዛን አንፃር ደግሞ ታዲ እየተራመደ ያለበት መንገድም እየሄደም እያደረገም ያለው ነገር ፈጽሞ ትክክል አይደለም። በቃ በሱ ምክንያት እሱ በያዘው ነገር የሆነ ሰው ህይወት መበላሸት የለበትም። እኔ እዚህ ጋር አሁን ምንም አይጎዳኝም፣ ምንም አይነካኝም። ማንም ምንም ሆነ እኔ ምንም አይነካም። በቃ ይሄ የታወቀ ነው። ምክንያቱም እኔ አርፌ በቀመጥም ምንም ባደርግም ባላደርግም እኔ ምንም አይነካም። ግን ደግሞ እኔ ታዲ ማስቆም እየቻልኩኝ እዚህ ደረጃ ድረስ የሆነ ነገር መሄድ የለበትም ብዬ ስላሰብኩኝና
ያንን ነገር ስላመንኩበት ነው እየነገርኳችሁ እንትን እያልኩኝም ያለሁት እና ፋሚሊ ታዲ ይምጣና የሱን ዋነኛ ሀሳብ እንሰማለን እና ደግሞ እኔ በቻልኩት አቅም ያንን ፋይል ወይ ለኔ እንዲሰጠው ወይ ለአብርሃም እንዲሰጠው ወይ ደግሞ ከነ እንዲያጠፋው ማለት ነው። እሱ በርግጥ ኮፒ አለኝ ኦሪጂናሉ ኔጋ ነው ይሄ ኮፒ ነው እያለ ነውና የዛ ፋይል ባለቤት አብርሃም እስከሆነ ድረስ ታዲ ጋር ምንም አይሰራም፣ እኔ ጋር ምንም አይሰራም። ሲቀጥል ደግሞ የአብርሽን ህይወት የሚያመሰቃቀል ወዳልሆነ መንገድ የሚከት ነገር እስከሆነ ድረስ ደግሞ መጥፋት ነው ያለበት እና እኔ እጄ ላይ እንደገባ ፋሚሊ ባለፈው ለእናንተ ማሳያችኋለሁ ብዬ ነበረ ግን አይሆንም እናንተ ማየት የለባችሁ ምክንያቱም ይሄ ያልሆነ ነገር ነው በቃ ጥሩ ነገር አይደለም እና የአብርሃምን ስም የሚያጠፋ በዚህ ልክ አብርሽን መጥፎ ነገር እንትን የሚል ነገር ስለሆነ ያንን ፋይል እኔ እጄ እንደገባ ማጥፋት ነው የምፈልገው ግን አብርሽ ጋር ቢደርስ ጥሩ ነው እናንተ ጋር ይድረስ እንጂ እና ታዲም በቃ ማስቀመጥ እሱ ጋር መሆን አለበት ብዬ አላስብም ስለዚህ ያለውን ነገር እናያለን ዛሬ በጊዜ ነው የመጣው እንግዲህ ፋሚሊ እናንተንም ምን አይነት ማክብሮናል ማለት ነው እንዴት ነው አለን ይመስገናው እግዚአብሔር ይመስገን እሺ ሐሳብክ ምንድነው ዛሬ ይኸውልህ በእነሱም ፊት ልንገርክ ስማኝ ታዲ አንድ ጊዜ እኔ እናንተ እንደማመጥ ዛሬ እኔ በእናንተ ፊት እውነት ያልሆነ ነገር መነጋገር አልፈልግም መጨቃጨቅ አልፈልግም መደማመጥ ፈልጋለሁ እምትለውን ሰማሃለው የኔንም ሐሳብ ሰማኝ የቤተሰቦችንም ሐሳብ ሰማና ፍላጎትን በስነ ስርዓት ተናገር ሰው ያወራትቶ መሄድ ምናምን በጣም የሚያስጠላ ነገር ነውና አታድርገው ሐሳብህን በስነ ስርዓት ተናገር እና ልጠይቅክ ምንድነው ሐሳብ አንቺ እንድትማሪ ነው በመጀመሪያ ደረጃ አንቺ በጣም ጎርተሽን ስለሄድሽና እኔ አሁንም ድረስ ወደ ራሴ መመለስ ያልቻልኩበት ሁኔታ ውስጥ ስለሆንኩ ነው በመጀመሪያ ደረጃ በሁለተኛ ደረጃ ዛሬ የጠራውሽም የፈለኩሽም ይሄ ፋይል እኔ ጋር ስለሆነ ወይ ትናንትና አንጣው ስትይኝ ስለከለከልኩሽ ኤቭሪቲንግ አንቺ ከዚህ ጀርባ ግን እንዳለሽ በጣም እርግጠኛ ሆኜ መናገር እችላለሁ እኔ የተለያዩ የስልክ ዛቻዎች እየደረሱብኝ ነው እንደዛውም ደግሞ ለጉዳት የሚያጋልጡ የተለያዩ ነገሮችም በቃ ማምሸት መጫወት መዝናናት እስክፈራ ድረስ ነገሮች አስኪ የሆኑብኝ ያሉት በዚህ ፋይል ምክንያትና እኔ እርግጠኛ ሆኜ የምናገረው ከዚህ በፊት በጣም ብዙ ስናገር አብርሃም አርጎስ ቢሆን ኖሮ ከዚህ በፊት መሆን ይችል ነበር ትናንትና ግን አንቺን ስለከለከልኩሽ ነገሮች በዚህ ልክ ተጋነው መተኛበት መቆምበት እስካጣና ስልኬ ረፍት እስኪያጣ ድረስ የተለያዩ ማስፈራሪያ መልእክቶች ኮሎች ኤቭሪቲንግ በጣም ብዙ ነገሮችን ሳስተናግድ ነው ቆየሁት እና ከዚህ ሁሉ ጀርባ ያንቺ እጅ አለበት ብዬ ነው ማስበው በመጀመሪያ ደረጃ አንቺ እንድትማሪበትና ማይነሰው እንድታፈቅሪ ስትወጂ እንደከረምሽ እንድታቂ በሁለተኛ ደረጃ እኔን የማይጠቅመኝ ከሆነ እንደማቃጥለው በግልጽ ተናግሬያለሁ ኦዲየንስ ፊት ነው በግልጽ ተናገርኩት በዚህ ፋይል ምክንያት ግን ጉዳት የሚደርስብኝ ከሆነ ለምንድን ነው ማቃጠል እኔ ጉዳት እየደረሰብኝ ለሌላ ሰው ጥሩ ማሰበው ለምንድን ነው አንተ ጉዳት እንዳይደርስብህ እኮ የሰውን ህይወት የሚያመሰቃቀል ፋይል ከእጅ ማስወጣት ነው እኔ እኮ ከእጄ ለማስወጣት ሲጀመር እኔ ፋሚሊ በእናንተም ፊት ለራሱም ነገር ያለው ለሚመጣው ነገር እኔ ተጠያቂ አይደለሁም ግን ራስህን ጠብቅ ምክንያቱም ይሄ መጀመሪያው ነው የሚሆነው እርግጠኛ ነኝ ምክንያቱም አንተ ይኸውልህ እኔ ኖርኩኝም አብርሽም ኖረ ማንም ኖረ አንተ ከአንድም የሶስት ሰውን ህይወት የሚያመሰቃቅል ፋይል ይዘህ ዝም መባል ነው የፈለከው ማን ዝም ይለኛል ብለህ ካሰበህ ነው እኔ ምን አደረኩኝ እኔ እኮ ለነሱ ነው እያሰብኩ ያለሁት አሁንም እኔ ራሴን አንተ የእውነት ማለት ነው ለቤተሰቦች ቤተሰብ ለእናንተም ክብር ካለው ለአብርሽም ክብር ካለው ያኔን ተወኔ ምንም ለኔ ምንም አይነት ነገር አይኖር ግን የሰውን ህይወት የሚያመሰቃቅል ነገር ይዘክ እኔ ዛቻ እኔ ስሚኝ እኔ እንደ አብርሃምን እንዳረገኝ እኔ በቀላለሁ ምናምን ብዬ ባስብ ድሮ አውጥቼ ህይወቱን አመሰቃቀለው ነበር አሁን ግን እንዳወጣው ያደርጋችሁ እኔ ከተጎዳው አይቀር አውጥቼው እኔ እጎዳለሁ ታዲያ ስማኝ ይኸውልህ አሁን አንተ ማለት ነው አብርሽ እኔን ጎድቶኛል ብለህ ማሰብ የለብን እኔ ሄድኩበት እንጂ አብርሃም አልመጣብኝም እኔ ሄድኩበት መስመሬ ትክክል አልነበረም ተመለስኩኝ የኔና ያንተ ነገር ደግሞ አቁሟል በዚህ ነገር መሃል የኔና ያንተ ሪሌሽን ያለፈ ሪሌሽን ማስገባት የለብህም አንቺ እኮ ነሽ አሁን እሺ ጥፋተኛ ነኝ ኮንኩ በኔና እንዴ አብርሽ ምን አደረገ ሁለቱም ነገር እኮ አንቺ ነሽ ለሁሉም ነገር ጥፋት ይችላል እኔ አሁንም ድጋሚ ቀደምን ብያለሁ መጨቃጨቅ አልፈልግም ግን ፋሚሊ እኔ በኔ ምክንያት ከሆነ አንተ ይሄንን ነገር እያደረክ ያለኸው እኔን መበቀልም ካለብህ መበቀል ባለብህ መንገድ እኔን መቅጣትም ካለብህ እኔን መቅጣት ባለብህ መንገድ እኔ ሳልጸጸት
ያ ነገር እኔ ላይ ቢደርስም ምንም አይመስለኝም። በቃ ትክክል ነው ብዬ ነው የማስበው። ምክንያቱም እኔ በስራዬ ነው። ግን አብርሃም ምን ባጠፋው? እኔ ሄድኩበት ስላናገረኝ ከሆነ ይሄ የራሱ ችግር ነው እንጂ እኔ በመሄዴ አይደለም። ስለዚህ ፋሚሊ እኔ አሁንም ምንም ነገር እኔ ልንገርሽ በግልጽ የለ በዚህ ከቀጠላችሁ የትኛውም ነገር መስመሩን ይስታል። በቃ እኔ ተናግሬያለሁ። እኔን የማይጠቅመኝ ከሆነ ይሄን ፋይል አቃጥለዋለሁ በኦዲየንስ ፊት ብዬ። ግን የትናንቱ መስፈራሪያ የትናንቱ ሙከራዎች ሊደገሙብኝ ስለሚችሉ እኔ የማቃጠልም ሐሳቤን ትቼዋለሁ። ምክንያቱም እኔ ተደብድቤ አልቄ እዚህ ጋር ፋይሉን ባቃጥለው ምንም ለውጥ አላመጣም። እርግጥ ነው በፊልም ምናምን ሊሆን ይችላል በፋይል ግን እኔ ይሄን ፋይል አቃጠልኩትም አላቃጠልኩትም እነዚህ ሰዎች እኔ ጉዳት የሚያደርሱብኝ ከሆነ እኔ የተጎዳው ለምንድን ነው ሰውን የምጠቅመው? እኔ መጀመሪያ አሁንም ደግሜ ላስቆም ነው። እኔ አንተ ይሄንን ፋይል ከእጅክ እስካላስወጣ ድረስ አይደለም አንተ ዙሪያ ያሉ ሰዎች መጎዳታቸውን አያቆሙ። የሰው ህይወት እየተመሰቃቀለ አንተ በሰላም እኖራለሁ ብለህ እንዳታስብ። እኔ ልንገርክ ይሄንን ነገር ደግሞ ስማኝ፣ ይሄን ነገር ደግሞ ስነግርህ ሔዋን ናት ህይወቴ ውስጥ የሁሉ መስመር እየቀየረች ያለችው ብለህ እንዳታስብ። እያመሰቃቀልክ ያለኸው የኔን ህይወት ሳይሆን የአብርሽን የሚስቱን የልጁን እንዲሁም የሄርሜላን ነው። የራስህን ህይወት እያመሰቃቀልክ አንተ በሰላም ትኖራለህ ማለት አይደለም። ለራስህ ካላሰብ ለቤተሰቦችህም ቢሆን አስብ። እጅክ ላይ ያለውን ፋይል አውጣና ስጠው። ለምንድን ነው የምሰጠው? በቃ ፋይሉን የማታወጣውና የማትሰጠው ከሆነ ለፋይሉ ባለቤት የማትመልስ ከሆነ አንተ ላይ ለሚደርሰውም ነገር ተጠያቂ የሚሆን አካል የለም። ልንገርክ እኔ ፋሚሊ ይሄ ልጅ የሆነ ነገር ቢሆን ለእናንተ መናገር የምፈልገው ነገር ቢሆን እኔ አይደለሁም ተጠያቂ። እሱ የአራት ሰዎችን ህይወት እያመሰቃቀለ ነው ያለው። እስኪ ሰውን አዳምጥ። ካንቺና ከአብርሃም ራስ አልወርድም። ምን ይደም እኔም ራስ ላይ ተቀመጥ፣ አብርሃምም ራስ ላይ ተቀመጥ። ምንም የምታመጣው ለውጥ የለም። አንተ እጅ ላይ ካለው ፋይል በላይ እዚህ ጋር አቅም ያለው ሰው አለና አንተ በመጎዳት እጅም ነው አቅም አላችሁ ይታወቃል። ግን እኔ አሁን ማለት ነው ፋሚሊ እሱ እንደዚህ ሲናገር እኔ ከአብርሃም ጎን ነኝ ወይ ደግሞ ከአብርሃም ጋር ነገር አለኝ ማለት አይደለም። ላስቁም። ስለ እውነት እኔ የማንም ህይወት እንዲበላሽ አልፈልግም። ዋነኛ ሐሳቤን ፍላጎቴም እሱ ነው። እኔ እሱም እንዲነካ አልፈልግም፣ እነሱም እንዲነኩ አልፈልግም። እስኪ በሰላም መኖር ይቻላል። በሰላም እንኖር። የሰውን ፋይል አውጣና ስጥ አንተ። ከዛ ተረጋግተህ ኑር የራስህን ህይወት። ምንም እኮ የምታገኘው ነገር የለም። ጎሳቁዬና አንተ ብዬ እኔ ምን እንደምል ፋሚሊ እኔ አሁንም ደግሜ መናገር የምፈልገው ነገር ቢኖር ታዲ አንድ እርምጃ ወዴትም ተራመድ አትራመድ ሔዋን ወደ አንተ ተመልሳ መቼም ቢሆን አትመጣም። እኔ ስለ እውነት ነው የምነግርህ። ቆይ እስኪ ቆይ አንተ ስማኝ፣ ይሄው ስማኝ አይደለም ይሄው አሁንም አልወጣሽም። በግልጽ ልንገርሽ እኔ ደግሞ አንተ እኔ ጋር መመለስ አትችልም። እኔም ወደ አንተ ህይወት መምጣት አልችልም። አንተ ምን ጋር መመለስ አንተ እንዴት ነው? ቆይ ስማኝ፣ አይደለም የማይፈልግህን ሰው እንዴት ነው አንተ ጋር የምታስቀረው? አንቺ እኮ የማይፈልግሽን ሰው ስትፈልጊ ነው ታውቁኝ እኮ ነው። አንተም ለምን አተውም? እኔ ትቻለሁ። እሺ የምትጎዳው አንተ ነህ። እኔ እንደዚህ ተጎሳቁዬ ካስቼ ጠቁሬ ምንም እሱ ያንተ ጉዳይ ነው። ልንገርህ ለሔዋን ምንም የምጨምርላት ነገር የለም። በቃ ያንተ ሽንፈት ይሄ ነው። ሁሌ ሰው ትቶ መሄድ ነው የምታውቀው። እኔ ስለሆነስ በቃ እኔ ራሴንም ተጠያቂ እንዳደርግ እያደረገኝ ነው ይሄ ልጅ። ትክክል ነው። እኔ እሺ ምን ማድረግ አለብኝ? እናንተ እንዴት ነው ለዛ ሰው ስሜት ከሌላችሁ ሰው ጋር አብራችሁ የምትቀጥሉት የምትዘልቁት? በቃ ይሄ ሁሉ መስመር የሚሄደው በዚህ ምክንያት ከሆነ ፋሚሊያን እኔ ማድረግ እስካለብኝ ድረስ አድርጌ በእኔ ምክንያት የማንም ህይወት እንዲበጠበጥ ስለማልፈልግ ነገሮችን ማስተካከል እስካለብኝ ድረስ እሄዳለሁ። ግን ዛሬም ቢሆን ደግሜ መናገር የምፈልገው ነገር ቢኖር እኔና ታዲ ድጋሚ አንድ መስመር ላይ መገናኘት አንችልም።